የገድልህ መጽሐፍ በተነበበበት ውሃ የተጠመቀውን ኃጢአቱን እደመስስለታለሁ። ለኔ ለባህሪ አባቴ ለአብና ለባህሪ ሕይወቴ ለመንፈስ ቅዱስ ከሚገባ ስግደትና ፍጥረታትን ከመፍጠር በስተቀር ስልጣኔን በሙሉ ሰጥቻለሁ ብሎ ጌታችን በአማናዊ ቃሉ ቃል ኪዳን ያቆመላቸው ሕክምናው አስቸጋሪ በሆኑ በብዱሻ በሽታ የተለከፉ ሰዎችን በጠበላቸውና በእምነታቸው ይፈውሱ ዘንድ ቃል የተገባላቸው በጸሎታቸው የጎጃምን ምድር በበረከት እንዲሞላ ድርቅ እንዳይከሰትበት ያደረጉ ስለ ንጽህናቸው 12 አክናፎችን ተሸልመው ከ24ቱ ካህናተ ሰማይ ጋራ የሥላሴን ዙፋን እያጠኑ የቅዱሳንን ጸሎት እንዲያሳርጉ ስልጣን የተሰጣቸው ትንባሆ የተባለውን ቅጠል ወይም ሲጋራን ማጨስ ትልቅ በደል መሆኑን ዙረው እንዲያስተምሩ የታዘዙ ዓለምን እንደ ቀለበት ከበው የያዙ በሄሞትና ሌዋታን የተባሉ ግሩማን ዘንዶችን ጥርሳቸውን የቆጠሩ ከጌታችን የጵጵስና ስልጣንን የተቀበሉ በነገረ ሰሪዎች ተከሰው ለ5 ዓመታት በጨለማ ቤት ውስጥ ሲታሰሩ ፀሐይ ጣሪያና ግድግዳ ሳይገድባት ብርሃኗንና ሙቀቷን የሰጠቻቸው መጽሐፋቸውን ለግዮን ወንዝ አደራ ሰጥተው በ5ኛው ዓመት ከውሃው ሲያወጡት ብራናው ሳይርስ ቀለሙ ሳይደመሰስ ያገኙት በቀድሞ ስማቸው ጸጋ ኢየሱስ የሚባሉት ታላቁ ኢትዮጵያዊ ጻድቅ አቡነ ዘርዓ ቡሩክ ወር በገባ በ13 የመታሰቢያ በዓላቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን ይቆየን።